ተስካ ለህብረተሰቡ የተጋባችሁት ወይም ፍቅረኛ ሆናችሁት ወይስ ኑሯችሁ ፍቅረኛ ናችሁ? አይ እኛ እንትን ብለን አይደለም ለሚዲያ ወይም ለስራው ምናምን ብለን ሳይሆን የእውነት ነው የእናሱ ግንኙነት። የእውነት ነው? የእውነት አይደለም። እኔ እንደማውቀው ስራ ነው። እኔ ነው ያገናኘው። ሲቀጥል እሷ ጋር ያለው ስሜት እኔ ጋር ኖሮ አይደለም የለም። ነገር ደስ ይለኛል። ያው ይሄ ሚዲያ ስለሆነ ትልቅ ሚዲያ ላይ ስቀርቢ ያው እውነቷን ማውጣት የምርክ ነው። አዎ ነገር ቲቪ እኮ ነች። ኖርማል ነው። ምንም ነገር የለም። በዚሁ አጋጣሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤተሰቦች እንዴት ናችሁ? አላችሁ ያለው አልሐምዱሊላህ። ውድ ቻናል የቤተሰቦች እንዴት ናችሁ? ያለሁኝ አልሐምዱሊላህ። ጠፍቻለሁ፣ ቶሎ አለቅም። ያው ቪዲዮ ላይክ፣ ሼር እንዲሁም ኮሜንት፣ ሰብስክራይብ በማድረግ አግዙኝ እላችኋለሁ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጋችሁ ቤተሰብ አድርጉኝ እላችኋለሁ ውዶቼ። እና ያው ጠፋ ብያለሁ ስላልተመቻቸልኝ ነው። እና እነዚህ ልጆች በጣም እያደናገሩን ነው። እኔ በጣም ነው ምን ወይት እንዴት እየሄዱ እንደው አላውቅም። ህዝቡን በጣም እያማቱት ነው። እንደኛ የማያውቅ እኛ ያው ብራንክ መሆኑን እናውቃለን። ባለፈ አይታችኋል። ተለያየን ብለው እሷም ሌላ ሰው እሱም ሌላ ሰው ጋር እንደዛ ሲሆኑ ከዛ በጣም ገረመኝ። ያው እኔ እንደማይቋረጡ አውቃለሁ። ምክንያቱም ያው ድራማ እንደሆነ የሚሰሩ ተሰብስበው አውቃለሁኝና ግን ብዙዎቹ እውነት እየመሰላቸው ሚዲያ ላይ ብዙ ነገር ሲዋሩ ነበር እና ይሄ ቪዲዮ ቆይቷል። ይሄ እኔ የእውነት ፍቅረኛ አይደለንም ለስራ ብለን ነው አለሱ። እሷ ደግሞ የእውነት ነው አለች። እች ሴትዮ ጋር ቀርበው ማለት ነው ቆይቷል። ይሄ ቪዲዮ ተወዛገቡ። እኛም ደግሞ ያው ብራንክ ነው ምችም እነሱስ በጣም ስለሚወደዱ ያው ፍቅረኛሞች ናቸው ብለን ነበር ያሰብነው። አሁንም ናቸው። እኔ አይደሉም ለማለት ይከብደኛል። አይደለንም ነን አይደለንም ነን። አንድ ቦታ ተዋደር ቀለበት ልናደርግ ነው ሽማግሌ ተላከ ይላሉ። አንድ ቦታ ደግሞ ተጣላን ይላሉ። ምንቸውም አያስታውቅም። እና ይሄ ቪዲዮ በመጀመሪያ በፊት የሆነ ፕሮግራም ላይ ቀርበው እቺ ሴትዮ የምታቀርበው ሁሉም እንዳለ እውነት የለም፣ ሁሉም ውሸት ነው። ሁሉም ውሸት ነው። ታስታውሱ ከሆነ ዋንትያ ቀርባ ነበር የሆነ ልጅ ጋር። እነሱ እንትን ማስታወቂያ ነው የሚሰሩት፣ ፕሮሞት ነው የሚሰሩት። እነሱ ግን ያው ፍቅረኛ እንጋባ ነው ምናምን ብላ እዛ ላይ ቀርበው እውነት አስመስለው አወሩ። አረ ብዙ ሀታ ፍቅርና ፉፉም ፉአድ ማለት ነው እንዳያችሁ ቀርበዋል። ያልቀረበ የለም። ሁሉም ዳር አይዘልቅም፣ ውሸት ነው። እና ተውፊቅና ማሪና በቃ ያለ ይቀርባል እንደ እሷ እንትን ላይ ማንም ያልቀረበ የለም። ፍቅረኛሞች ነው እየተባባሉ። እዚህ ግን ለየት የሚያደርገው ነገር እሱ አይደለንም ይላል፣ እሷ ነን ትላለች ማለት ነው። ያኔ ይተውናሉ በየደረሱበት። ያው ተዋናይ ነው የሚሆኑት። ትላልቅ ሚዲያ ያቀርቧቸዋል፣ ነን ይላሉ፣ እንደገና አይደለንም ይላሉ። ብቻ አደናግሮናል። ያጉር ጠብ አልፎ አንድ ላይ በመሆናችሁ ደስ ብሎናል። አሁን ደግሞ ያው አንድ ላይ ሆነው በጣም ወድሻለሁኝ፣ አፈቅርሻለሁ፣ ከአንቺ ጋር እዚቻ ምድር ላይ መኖር እፈልጋለሁ ምናምን እያለ ነው አብርሽ። እስኪ እንስማው እና እኔ በጣም የሚያደናግር ነገር ነው። እኔም ነገ ላይ ትልቅ ህልም ስላለኝ እድሜና ጤናዋን አብዝቶልኝ ምድር ላይ በደንብ ኖራ ያ ህልሞችን ማሳካት ፈልጋለኝ ከእሷ ጋር ማለት ነው። እና ከልብ ነው የምወድሽ፣ ደግሞ አፍቅርሻለሁ። ትሽኮረመማለካ እና ወዲች እንደሰማችሁት ነው። እዚህ ጋ ደግሞ እንደዚህ ትብላ በአዲስ መልክ መጥተውልናል ማለት ነው። ያው እውነቱን ለመናገር ባለፈ እንደውም የሆነ ቪዲዮ ሰርተው ነበረ። ዱባይ ሄደን የቀለበት ስነ ስርዓት እናደርጋለን ምናምን እያሉ እየጠበቅናቸው ነበር። ሄዱም አልመሰለኝም። እና እኔ እንጃ ተከታዮቻቸውን አባከኗን ማለት ነው። ለምን እንደሆነ አላውቅም። አንዴ ተጣላን ይላሉ፣ ሌላ ሰው ይዘመጣሉ፣ አንዴ አብረን መኖር በቃ ምናምን። አሁን እንደምትሰሙት አብርሽ ባለፈ ምን ብሎ ነበር? የሆነ ቪዲዮ ላይ ቀርቦ አይ እኔ በቃ ለቪዲዮ ብለን ነው እንጂ
የእውነት ፍቅረኛሞች አይደለንም። ሲቀጥል እኔ ላይ እሷ ላይ ያለው ስሜት እኔ ላይ የለም። እሷ ልታፈቅረኝ ትችላለች፣ ልትወደኝ ትችላለች። እኔ ግን አላፈቅርም። ለስራ ብለን ነው እንደዚህ የምናደርገው ብሎ በዛ ላይ የተናገረው። እሷ ደግሞ እንደምትወደው ሆና ልቧ ተሰብሮ ምናምን ያ ሁላ ደግሞ አለፈና የፍቅር የተገናኘንበትን ቀን የፍቅረኛሞች ባላንታይ የእነሷን ሩታና አብርሽ ተገናኝተው ፍቅር የጀመሩበትና ቪዲዮ አብረው መስራት የጀመሩበትን ቀን ደግሞ አዲስ አበባ ላይ ሆቴል ውስጥ ሲያከብሩ እናያለን። ዝብረቅረቅረቅ ያለ ነገር ነው ማለት ነው። ከዛ ቆዩና ደግሞ ተጣሉ። እሱም ሌላ ሰው እሷም ሌላ ሰው ይዞ መጣ። አሁን ደግሞ ያልፎ አንድ ላይ ሆነዋል ማለት ያክል ነው። እንግዲህ እንደዚህ ባትሆኑ ጥሩ ነው። እኛ አንድ ላይ መሆናችሁን ነው እውነቱን ለመናገር የምንወደው። ግን በመሀላችሁ ሰው ባታስገቡና በቃ ተጣሉ እንዲህ ነው እያላችሁ እውነት አብራችሁ የምትቀጥሉ የእውነት ፍቅረኛሞች ወደፊት ህይወት አብራችሁ የምትኖሩ ከሆነ እንዳላችሁት ፊልም ባታረጉት እንደ ፊልም ባታረጉት አብሮ ሆኖ እኮ ብዙ መስራት ይቻላል። አብራችሁ ስለሆናችሁ ፍቅራችሁ የእውነት ስለሆነ አንተ አብርሽና ሩታ ስለተጋቡ እንደሰታለን እንጂ ተከታዮቻችሁ አይቀንሱም፣ እንደውም እየጨመሩ ነው የሚሄዱት። ግን ለምንድን ነው ሬል የማታደርጉት? እውነት ተሆነ ለምንድን ነው ሬል የማታደርጉት? እንደ ህፃን ጨዋታ አረጋችሁት ማለት ነው። አንዴ ተጣላን፣ አንዴ ታረቅን፣ አንዴ ተጣላን፣ አንዴ ታረቅን። እኔ እንጃ። ባለፈ አይታችኋል። ደግሞ እንባቸው ተየት እንደሚመጣ እኮ ነው የሚገርመኝ። አሁን ሩታ ታውቃላችሁ፣ በጣም የምታለቅሰው በቃ እንባዋ ቅርብ ነው። እሱም እንደዛው እንባቸው ተየት እንደሚመጣ ራሱ ያው ትወና አይደል ነገሩ፣ ትወና ነው። ግን ትወና ቢሆን ባልና ሚስት መተወን ይቻላልና ታውን በኋላ ብሊስ እኛንም አታደናግሩን፣ ብሊስ ብለናል። አብራችሁ ሆናችሁ ቀጥሉ ነው የምለው። እኛ አብራችሁ ስትሆኑ ደስ ይለናል። የሁለታችሁም ተመልካቾች ነን፣ ተከታታዮቻችሁ ነን። ቪዲዮን ላይክ ሸር አድርጋችሁ ብታደርሱልኝ ደስ ይለኛል። አትናቁኝ፣ እኔም ቻናል ነገ ያድጋል። ስለዚህ ንቄት አያስፈልግም። አሁን እዚህ አረብ ሀገር ላይ በቃ ሆነን ያልተመቻቸ ቦታ እንደ ልባችን ቪዲዮ መስራት አንችልም። እንደ ልባችን ተጓደኞቻችን ተቤተሰቦቻችን ኦዲየንሶቻችን ጋር መገናኘት ስለማንችል ነው እንጂ በሰላም ሀገራችን ተገባን ያድጋል። የማያድግበት ምክንያት የለምና አትናቁት። ቻናሌን ውድ እህት ወንድሞች ላይክ ሸር እያደረጋችሁ አድርሱላቸው ማለት ነው። አታወዛግቡን። እኛ አንድ ላይ መሆናችሁን እንወዳለን። አንድ ላይ ስለሆናችሁ ደግሞ ተከታዮቻችሁ ይጨምራሉ እንጂ አይቀንሱም። እንደ ህፃን ልጅ ጨዋታ አታርጉ። ትዳር ደግሞ ቅልድ አይደለም። አብሮ ባልና ሚስት ትዳር ተጀመረ። ትዳር እንደ ባህር ነው። ሁለተኛ ሶስተኛ ሰው አይፈልግም ከነሱ ውጪ። ስለዚህ እኛን ባካችሁን አታደናግሩን ነው የምለው። አሁን አብራችሁ ሆነናል ተዋደናል እያላችሁ እንደገና ደግሞ ፍቅራችሁን ጀድዳችሁ አዲሳችሁ እያወራችሁ ነው። ደስ ብሎናል፣ ቀጥሉበት። ግን እንደ ህፃን ልጅ አታድጉ። እኔ ባለፈ አይታችኋል። በረመዷን ወዲያው እንደገባ በረመዷን ቀን ይሄ ሳቅ የሚባለው ልጅ ራሱ ጦመኛ ነው፣ ሙስሊም ነው እያስዋሹት። እሱም ያው አውቆ ነው የገባበት። በነገራችን ላይ የሚያስገድደው የለም። ያው ውሸት እንደሆነ እኔ አውቄያለሁ። እያስዋሹት በቃ አብረት የተሻሽ እኔ በጣም ነበር የገረመኝ። ውሎ ተያድር ምንም ብዙም ሳይቆዩ ያው ሁሉም ነገር አልፎ የአብርሽ አባት ከክፍለ ሀገር መጥቶ አዲስ አበባ እንዳስታረቃቸው ምናምን ማየት መታረቃቸው ምናምን እኔ ወላሂ በጣም ወዴናል ማለት ነው። ግን አንዴ ታረቅን፣ አንዴ ተጣላን፣ አንዴ ታረቅን፣ አንዴ ተጣላን። አይነፋም እውነት። እናንተ እኮ ህፃን ልጅ አይደላችሁም ትላላችሁ። ብዙ አይዲያ ያለ መስሪያ ማሻላ ተከታዮች ሞልቷችኋል። አይዲያችሁን ለምን ተዚህ ላይ ተጨዋታ ላይ ወጣችሁ በስነ ስርዓት ባልና ሚስት ሆናችሁ በሌላ አይዲያ ብትመጡልን ደስ ይለኛል። በትዳር ባትጫወቱ። እናንተ ሰው እንዴት ምንድን ነው የሚማረው ነው ጥያቄ። ብዙ የእውነት የሚፋቀራል እኮ። አሁን እናንተ ስለ ቪዲዮ ብላችሁ ነው ተከታዮቻችሁን ያዝናናችሁ መስሏችሁ ነው። ይሄ ያዝናናን ነው። ግን እውነት ሬል የሆነ ሊደርሺፕ ያለው ሰው እናንተን እያየ ሊበላሽ ይችላል። እናንተ እኮ የህዝብ ምሳሌ ናችሁ አይደል እንዴ? እናንተን እኮ የሚከታተላችሁ ህዝብ እኮ ብዙ ነው ታውቃላችኋል። ስለዚህ ለህዝቡ የሚመጥንና አሪፍ የሆነ ትምህርት የሚሆን ስናያችሁ ትምህርት የሚሆን ነገር ብታስተላልፉልን ነው የምለው።
ከአሁን በኋላ ፕሊዝ ባካችሁ አታማቱን። አንድ ላይ ሆኑልን። እንወዳችኋለን፣ እናከብራችኋለን። አንድ ላይ ሆኑ እላችኋለሁ። በተረፈ ውድ ቤተሰብ አሁንም እንደምላችሁ በመግቢያ ቪዲዮን ላይክ ሸር በማድረግ አድርሱላቸው። እንዲሁም ሰብስክራይብ አድርጉኝ ውዶቼ፣ ምንም አይከፈልበትም። አሳድጉኝ እላችኋለሁ። አገር ቤት ኢንሻአላህ እገባለሁ በቅርቡ ባላህ ፈቃድ ማለት ነው። ኢንሻአላህ ከእናንተ ጋር ፊት ለፊት እሰራለሁኝ። እኔም በአዲስ መልክ እመጣለሁኝ። እዛ ድረስ ደግሞ አካውንቴ በጣም እንደምታዋት በጣም ሰብስክራይቤ በጣም ትንሽ ነውና አሳድጉኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።